አሰላሙ አለይኩም ያ ሐሉዊን ኬፍኩም እንዴት ናችሁ? ያ በናት ለምንድን ነው ግን ሰብስክራይብ ማታረጉኝ? እኔም እኮ የመዳም ቅመም ነኝ፣ እንደናንተው ሰው ቤት ነው የምሰራው። ስለዚህ ለምን አታረጉኝም? ወላሂ የሚያረገኝ ሰው የለም። ሰብስክራይብ አድርጉኝ ስወዳችሁ። እና ዛሬ ደግሞ አሳምቡሳ ነው የምንሰራው። የረመዷን አሳምቡሳ በዶሮ ነው የሚሰራው እኛ ቤት ዶሮ ቤት ውስጥ ነው የምፈጨው። ሰድሩ ዶሮ ይገዛል፣ እፈጫለሁ እዚህ ማለት ነው። እና ዶሮ ያስፈልጋል፣ እንደዚህ የተፈጨ ዶሮ። ከዛ ሽንኩርት በደቃቁ የተከተፈ ብዙ ነው ያው የምንጠቀመው ታውቃላችሁ። ከዛ እዚህ ደግሞ ቅጠላ ቅጠሎች አሉን ማለት ነው። እና ኢንሻአላህ አብረን እንሰራለን እላችኋለሁ ውዶቼ። እና ስወዳችሁ ሰብስክራይብ አድርጉኝ የኔ ውዶች እላችኋለሁ። እና ውዶቼ በዚህ በኩል ፍርፍር ማለት አለበት። በነገራችን ላይ ዶሮ እንደዚህ ውሃውን በደንብ ከመጠጠ በኋላ ነው አትክልቶችን እንጨምረው። አሁን ሽንኩርቴን እጨምራለሁ ኢንሻአላህ ብዙ። ከዛ ሽንኩርቴን አረጋለሁ፣ ምጥጥ ይላል እሱም። ከዛም በኋላ ቅጠላ ቅጠሎችን አረጋለሁ፣ ቡሃራቶችን፣ ቅመሞችን ምናምን ማጂ፣ የተቀላቀለ ቅመም፣ ፍልፍል አስወጥ ብዙ ምንድን ነበር ስሙ? ቁንዶ በርበሬ ማለት ነው፣ የተፈጨ ቁንዶ በርበሬ እሱን እንጨምራለን። ከዛ ሳምቡሳችንን እንጠቀልላለን ጀሃዝ ካረግን በኋላ ማለት ነው። በጣም ነው የሚጣፍጠው ማሻአላህ። እኛ ቤት አብዛኞቹ በለሀም መፍሩም ነው የሚሰራው፣ በተፈጨ ስጋ። ብዙ ቤት ደግሞ በዶሮ ነው የሚሰራው። እኛ ቤት ዶሮ ቤት ተዘጋጅቶ ተፈይቶ በዶሮ ነው የምንሰራው እና በጣም ይጣፍጣል እላችኋለሁ ውዶቼ፣ ሞክሩት። እንደዚህ ቅመማ ቅመማችንን ከጨመርን በኋላ እናዋህደዋለን። ማጁን እንትን እንዲሟሟለን። ጨው እንጨምራለን። ጨምሬያለሁ ያው እንዳትረሱ። ከዛ ይሄ እንትን ካለ በኋላ ቅጠሉን እንጨምራለን። ቅጠሉ ብዙ መብሰል ስለሌለበት ጭምር አድርጎ አቀላቅሎ ብቻ ማውጣት ነው። በዘይት ስለሚጠበስ በኋላ ቅጠሉ ብዙም አቁላሉኛ አይልም። ማሻአላህ። አሁን ቅጠላችንን እንደዚህ ከጨመርን በኋላ እናቀላቅልና እሳታችንን እናጠፋለን። ከዛ ሲበርድልን እንጠቀልላለን ማለት ነው። ቀጣይ ስንጠቀልል ደግሞ እንመጣለን፣ አንድ ላይ እንጠቀልላለን ውዶቼ ማሮቼ እላችኋለሁ። ማሻአላህ በጣም ነው ደስ የሚለው ሽታው ራሱ ጣዕሙ ራሱ ዋው ትላላችሁ። ማሻአላህ ማሻአላህ ማሻአላህ